ያ በዚህ ጋር ችርገጥ ከዛ ችርገጥ አትሸረተትም ችርገጥ በዛኛው ደግሞ ችርገጥ ዘና በዚህ ጋር እንደዚህ ያረክ ከዛ በዚህ ጋር እንደዚህ ያረክ ትወርዳለህ ነው ጋስ አሁን የምንገኘው በእንቁፍቱ ዋሻ ነው። አሁን እንግዲህ በዚህ በእንቁፍቱ ዋሻ ይሄ ዋሻ በጣም ጥንታዊ ዋሻ ነው። በአዲስ ከተማ ነው የሚገኘው። ዛሬ ታላቅ የጽዳት ዘመቻ አድርገን ቦታውን የማሳመርና ለቱሪዝም መስህብ አመቺና ምቹ እንዲሆን ስራዎችን እየሰራን እንገኛለን። አሁን ደግሞ የዋሻውን ውስጣዊ ክፍል አመራሮቻችን እያዩ ነው የሚገኙት። ሙቅ እና ቀዝቃዛ የሚባሉ ሁለት ክፍሎች አሉ። ወደ እነሱ ክፍሎች ሄደን ያለውን ሁኔታ እናየዋለን። ቀዝቃዛ ማለት ይሄ ነው። በዚህ ጋር አሁን ብናበራ ወይ ጎማ ቢኖረን እንገባለን። ያስገባል ሰፊ ነው። ያወርዳል። ከሌላየው አብራበት አየው ያስገባል። በዚህ ጋር አሁን ልክ እዛ ጋር እንደወረድ ነው። በዚህ ጋር ጥቁር ድንጋይ አለ። አሁን እንድታየው እኮ ነው። አየው ዘርግተህ እንደዚህ ትወርዳለህ። እንደዚህ ትወርዳለህ። ችግር የለም። እንደዚህ ነው የምትወርደው። አልሄድም ከዚህ ጋር እንደዚህ አድርገህ ብቻ ተያድርጋል። ከዛ ደግሞ ወደ ውስጥ ሰፊ ነው። ወደ ውስጥ እኮ ሰፊ ነው። አሁን መውረጃው ስላልተሰራ ነው እንጂ ያው በዚህ ቁልቁል ትሄዳለህ። ወደ ውስጥ ሰፊ ነው። አየው አዳራሽ እኮ ነው። ትገባለህ። ይሄ ማለት ቀዝቃዛ አይቀዘቅዝም። አሁን ስትገባ ወደዚህ ነው የሚሄደው ወይስ በዚህ ቅዝቃዜ ነው? ውሃም ራሱ የሚገባው በዚህ ቀዝቃዛ ላይ ነው የሚገባው። ገብቷል? ስለዚህ በዚህ ቀዝቃዛ ነው። ይሄ ሰፊው ወዴት ነው የሚወስደው? ወደ ሙቅ ክፍል ይወስዳል። በዚህ ትሄድና ቀጥታ ወደ ሙቅ ክፍል ነው የምትሄደው። እቺኛዋ ነች ወደዚህ ቀዝቃዛው የምትባለው እቺ ነው። ዞረን በዛ ጋር የት እንሄዳለን መሰላችሁ? እዛ ላይ እንወጣለን። እንደገና ወደ ዓለምያ ይወስዳል የተባለው እሱ ደግሞ ሌላ ነው። መጀመሪያ ቀዝቃዛውና ሙቁን እንጨርስ። ትላሳያችሁ። ቆይ እሱ ላይ እንደርሳለን። ከሱ ሙቅ እንሂድ። በቀዝቃዛ ያለውን አይተናል። በሙቅ ያለውን ደግሞ ምን ማለት እንደሆነ አሁን ሴንስ ታረጉታላችሁ። ሲና ቀረበው እሱ ቅድም ሙቅ ነው ብለኛላ። በከፍተኛ ፕሬሸር ቅዝቃዜና ሙቀት ለረጅም ዘመን ወደ ዳይመንድነት ይቀየራል። ይሄ ቦታ አለው ዳይመንድ አለ እዚህ ቦታ ላይ። ይሄንን ይታሰባል። የማውጣት ምርምር ማድረግ ጥናት ማድረግ በጣም ብዙ ነገሮችን ይጠይቃል። ሰዎች ለምን ከሰይጣን አለ እንደዚህ ያደርጋል ምናምን ከዚህ 1-2 ኪሎ ሜትር እንሄድ ሰፊ አዳራሽ አለ። እዛ አዳራሽ ገብቻለሁ እና እዛ አዳራሽ ላይ ምንድነው ያለው መሰለ? ሰፊ ነው ቦታው። ድረሴ ቤት የሚባል አለ። እዛ ድረሴ ቤት ላይ የሱ መተኛ በድንጋይ የተሰራ የሱ መተኛ አለ። እንግዲህ በዛ ጊዜ እሱ ከዚህ ገብቶ እዚህ ነው የሚተኛው። ይኖር የነበረው እዚህ ነው። በፈጣሪክ እንደሚነገረው እንግዲህ ሰካራም ነው እና በቃ ጥጥቶ መጥቶ ማታ ቤት ስለሌለው እዚህ መጥቶ ነው ጎራ ብሎ ገብቶ አድሮ ጧት ወጥቶ የሚሄደው። እና ያ ድረሴ ቤት የሚባለው ሰፊ ነው። በሙቅ ያለችው ቀዳዳ ትታያቸዋለች። በቀዝቃዛ በኩል ያለው ቀዳዳ አለች። እነዚህ ሁለት ቀዳዳዎች ሌላ ደግሞ ሁለት ተጨማሪ ቀዳዳዎች አሉ።
በዚህ ጋርም አንድ ቀዳዳ አለ ካያችሁ በዛም ደግሞ በላይ አንድ ቀዳዳ አለ 4 ቀዳዳ አለ ልክ ድረሴ ቤት ሲደርስ 4ቱ ቀዳዳዎች ልክ ስቴዲየም በአራቱም በኩል መብራቶች እንደሚያበሩት ይሄም የተፈጥሮ ብርሃኑ በነዛ ውስጥ ያልፍና ከስር የተሳሰረ ነው ያልፍና እዛ ቤት ላይ ብርሃን ያበራል ባትሪ ምናምን አያስፈልግም በቃ በአራቱም በኩል የነዚህ የቀኑ ብርሃን ስለሚገባ እንደ ስቴዲየም ያበራል ኳስ ይዘህ ገብተህ መጫወት ይቻላል ብርሃን ይዋዛል የሚለው ማረጋገጫ ኳስ ይዘህ ራሱ መተን ገብተን ኳስ ተጫውተን መውጣት እንችላለን እንደ ስቴዲየም ትልቅ ነው በጣም እንደምነግርህ ጠባብ ትንሽዬ ነገር ምናምን ዋሻ እንደግቡንበስ ብለ ምናምን አይደለም ቢያንስ ርዝመቱ ከዚህ ከአንድ 10 ሜትር በላይ ይሆናል ወደ ላይ ሰፊ አዳራሽ ነው ጎኑም ሰፊ ነው እንግዲህ ይሄ እንደሚታየው የአዲስ ከተማ የሚገኘው የእንቁፍቱ ዋሻ ይባላል ይሄ እንቁፍቱ ዋሻ እጅግ ታሪካዊና ብዙ ሚስጥራቶች የያዘ ነው በተለይ ሁለቱ በሮች ወደፊት በሰፊው ቢመረመሩና ለቱሪስት መስህብ ብቻ ሳይሆን አጠቃላይ የሀገሪቱን ትልቅ የቀደመ ታሪክን ሊገልጽ የሚችል ነው በተለይ አሁን ወንድማችን እንዳለው ትልቁ አዳራሽ ከምን አግባብ ነው ተፈጥሯዊ ነው ወይስ ሰው ሰራሽ ነው ጥንት በነበረ የጦርነት ሂደት ውስጥ የተፈጠሩ ናቸው እነሱን ሁሉ ምርምር ያስፈልገዋል ስለዚህ ታሪካዊ ስለሆነ እኛ እንደ ዲያስፖራ ጽህፈት ቤት የምናስተላልፈው ምንድነው ትውልደ ኢትዮጵያውያን የሆኑ ዲያስፖራዎች በተለይ የድሬዳዋ ተወላጅ የሆኑ እንዲሁም በተለይ ደግሞ በዚህ አካባቢ ላይ የተወለዱ የትውልደ ኢትዮጵያውያኖች ይሄን አካባቢ ቢያውት ቢጎበኙትና ለሌሎችም ቢያስተዋውቁት ለሀገሪቱም ሆነ ለአጠቃላይ ለአካባቢው በረከት ይሆናልና እባካችሁ መጥታችሁ ጎብኙ ብለን መልእክታችንን እናስተላልፋለን እናመሰግናለን ወንድማችን እንግዲህ በጣም እናመሰግናለን አክሱም ስለ ይሄንን